ሰላም ጤና ይስጥልኝ ውድ እግዚአብሔር ልጆች እንዴት ናችሁ? የጌታ ሰላምና ጸጋ ይብዛላችሁ። አሜን ሃሌሉያ። ኢየሱስ ጌታ ነው። የእግዚአብሔርን መንግስት መፈለግ በሚለው ሐሳቤን አካፍላችኋለሁኝ። አንዳንድ ሰዎች ሰዎችን ለመጥቀም ነው እዚህ ጋር ያለ ነው ማለት የሃይማኖት ግሩፕ ውስጥ ገብተን እንትን የምንል መስሏቸው አንዳንድ ሰው ሁኔታቸውን ስናይ ለእነሱም ለማስረዳት ብቻ ሳይሆን ያው እውነት መነገር አለበት፣ እውነት መታወቅ አለበት። አሜን። ኢየሱስ ጌታ ነው። አሜን። የእግዚአብሔር መንግስት እንደዚህ ትመስላለች አለ ኢየሱስ። አንድ ነጋዴ እንግዲህ ነጋዴ ማለት ታውቃላችሁ ሁሉ ነገር ማትረፍን የሚፈልግ ሰርቶ አትርፎ ውጤት ማምጣት የሚፈልግ በጣም ትጉ ነው አንድ ነጋዴ ባይ ዘ ዌይ ማለት ነው በጣም እና እንደዚህ አንድ ነጋዴ ትመስላለች አለ። በዛ ውስጥ እንግዲህ ኢማጂን ትጋትንም እያሰባችሁት ትጋት የሚለውን ማለት ነው ነጋዴ ምን አይነት ስራ ነው የሚሰራው፣ እንዴት ነው የሚሰራው የሚለውን ነገር እያሰባችሁ ነጋዴ ሲባል ከዛ ሰውዬ ጋር ከነጋዴው ሰው ጋር ነጋዴ እንዴት ነው የሚገለጸው እሱን እያሰባችሁ ማለት ነው። አንድ ነጋዴን ትመስላለች አለ እና ፔርል እንቁ የሆነ ውድ የሆነውን እንቁን ሲያገኝ የለፋበትን ዘመኑን ህይወቱን ሁሉ የለፋበትን ሁሉ ሸጦ ያንን ፔርል ለመግዛት ያንን እንቁ ለመግዛት የምትሄድን ነጋዴ ትመስላለች አለ ኢየሱስ ማለት ነው። እና በሌላ በኩል ደግሞ እንደዚህ ያለ ኢየሱስ የእግዚአብሔር መንግስት ባለሀብቶች ከሚገቡባት ይልቅ ግመል በመርፌ ቀዳዳ ቢገባ ይሻላል አለ ማለት ነው። እና አንዳንድ ሰው እንደው መቼም ያው ለአባባል እነዚህ ነገሮችን ሲጠቀሙት እኔ ያሳዝነኛል ማለት ነው። ምን ለማለት እንደተፈለገ ቢሃይንድ ኢየሱስን ለማወቅ ስለማይፈልጉ የተናገረውን ዝም ብሎ ለአባባል ነው የሚናገሩት። ጌታ ያለውን ነገር ለማወቅ መሞከር በጣም ጥሩ ነው፣ አስፈላጊም ነው። መንፈስ ቅዱስ አስተማሪያችን ነው። ማንም ሰው ባለበት ቦታ ለማወቅ በፈለገ ቁጥር መንፈስ ቅዱስ ቀርቦት ሊያስረዳው ይችላል ማለት ነው። ዋና ፍላጎት ነው እና ባለሀብት አይገባም ለማለት ፈልጎ አይደለም ኢየሱስ። የእግዚአብሔር መንግስት ውስጥ ለመግባት ግን ሰው አለኝ ያለውን ኤቭሪቲንግ ፍቃዱንም ሀብቱንም ንብረቱንም ኤቭሪቲንግ በቃ ሁሉ ነገሩን ራሱን የሚፈልግ መሆኑን እያስረዳ ነው ጌታ ኢየሱስ ማለት ነው። ሁሉን ሸጦ ለእግዚአብሔር ቃል ለእግዚአብሔር መንፈስ የሚገዛ ሰው ማለት ነው። ለእንደዛ ለመገዛት ከባድ ነው። በተለይ ብዙ ነገር በዓለም አትርፎ መጥቶ ያንን ለጌታ መስጠት የጌታ ጸጋን ይፈልጋል። የተነካ ሰው ከእግዚአብሔር ጋር ኢንካውንተር ያለው ሰው ካልሆነ በስተቀር በጣም ከባድ ነው። ያንን ለመግለጽ ነው ኢየሱስ ማለት ነው። የእግዚአብሔር መንግስትም የምትፈለገው ሁሉን ነገር ተሸጦ ሲል በስጋ መልክ ወይም ደግሞ ባላችሁ እውቀት እንዳታስቡት ማለት ነው። ሰው ያለው እውቀት ያለው የለበሰው መነጽር እንግዲህ ልዩነትን ይፈጥራል ማለት ነው። እና ሀሳቡ ግን ኢየሱስ ለማለት የፈለገው ሀሳቡ የእግዚአብሔር መንግስቱና ጽድቁን ፈልጉ ይላል። መንግስትና ጽድቁንም የምንፈልግበት ሁሉ ነገራችን ሰተን የምንፈልገው መንግስቱ ውስጥ ነው ያለ ነው ለማለት ነው። ምንም ነገር የሚያቆም አንድ ሰው ላይክ ቆይ እስቲ እና የሞቱትን ቀብሬ እከተላለሁ ሲል እነሱ የሞቱ ናቸው፣ እነሱን ተዋቸው ተከተለኝ አለው ኢየሱስ ማለት ነው። በጣም በትጋት ሁሉ ነገሩን ሸጦ እንደሚከተል ይህ እኮ ቀላል ነገር አይደለም። አንዳንድ ሰዎች ሃይማኖት አድርገው ሲያስቀምጡት እናያለን። እና ዋናው የሚገለጸውም እንደው ሾርት ከት ማለት ብሬክ ዳውን ሳደርገው በቃ ሰው ልጅ
ለእግዚአብሔር ቃል ለእግዚአብሔር መንፈስ ተገዝቶ ፍቃዱን፣ ሀሳቡን፣ መንፈሱን ለእግዚአብሔር ቃልና ለእግዚአብሔር መንፈስ ተገዝቶ ለመኖር ሁሉ ነገርን ያስከፍላል። እኛ ያው በዚህ አመታቶች አይተናል ማለት ነው። ሁሉ ነገርን ያስከፍላል። ግን ሁሉ ነገር ስትከፍሉ ሁሉ ነገሩን ይሰጣቸዋል ማለት ነው ጌታ። ሰው በዓለም ላይ ራሱን ነፍሱን ሸጦበት ይሄ ገንዘብ አለኝ፣ ይሄ እንደዚህ ሀብት አፈራውኝ፣ እንደዚህ አልኩኝ፣ እንደዚህ አልኩኝ የሚለው ነፍሳችሁንም አድናችሁ በሩን አንኳኩቶ ይመጣላችኋል። በር አንኳኩቶ ነው የሚመጣው። ኢየሱስ ጌታ ነው። አሜን ሃሌሉያ። ግን በእንባ ነው የሚዘራው። ቢኮዝ ዝም ብሎ እያጨበጨበ የሚተው ጠላት አይደለም ያለው፣ የሚታገል ጠላት አለ። የምንኖርበት ዓለም ክፉ የሚገዛው ዓለም ስለሆነ ማለት ነው። ለዛ በጣም በቃ ቫዮለንት ቴክድ ባይ ፎርስ ይላል። ቫዮለንት የሆኑት የእግዚአብሔርን ቃል የእግዚአብሔርን መንፈስ ቫዮለንት ሆኖ ማኒፌስት አድርገው ይኖራሉ ማለት ነው። ያው የጌታ ጸጋ ሰው እግዚአብሔርን መንግስት በፈለገ ቁጥር ጸጋ ይለቀቅለታል እና የእግዚአብሔርን ቃል የእግዚአብሔርን መንፈስ ማኒፌስት አድርጎ ይኖራል ማለት ነው። አሜን ሃሌሉያ። ትግል አለው፣ ፋይት አለው። ሀብት ንብረትን ማፍራትም ቀላል ነው እኮ። ሰው የሚግባባ የሚስማማ አንድ አላማው ገብቶት ሀሳቡ ገብቶት ሰው ሁሉ እያንዳንዱ ሰው የግሉን ለብቻው ስለሚፋየት ምናምን እንጂ ሰው ቢተባበር ቢተጋገዝ በዓለም ዙሪያ በአጠቃላይ ማለት ነው እርስ በርስ ክፋትና ተንኮል ባይኖር ማንም ሰው ድሃ አይኖርም ነበር። ቀላል ነው ሀብታም መሆን። ሰው በብዙ ነገርን የሚሰቃይበት ምክንያት ሰው እርስ በርሱ እየተገፋፋ እየተጠላላ ስለማይረዳዳ ሰፖርት ስለማይደራረግ ያላቸውም ደግሞ በጣም ስግብግቦች ስለሆኑ ምናምን በቃ በጣም እነዛ ሰዎች የሆነ ሰምቲንግ ነገር ተቆጣጥረው ሌላውን ሰው እንዲወድቅ ስለሚሰሩ ምናምን እንደዚህ አይነት ነገሮች ናቸው በጣም ብዙ ስቃይን የፈጠረው። ይሄ ደግሞ ያው የአጋንንት ስራ ነው፣ የጨለማው ስራ ነው። ሰዎችን እንደዚህ እያደረገ እነሱ ነፍሳቸውን ስጡኝ ብሎ ይሰጣቸዋል። ከዛ በላይ ያንን እያሰራ እንደዚህ አይነት ነገር ሰው ግን ክርስቲያን ጥቂትም ቢሆን አማኝ ትክክለኛ አማኝ የሆነ ሪሊ አላማው ከገባው ይሄ አሰራሩ ከገባው እየተረዳዳ ሰፖርት አብሮ እየጸለየ ቢሰራ ምናምን በጣም በጣም ሀብታም መሆን ቀላል ነው። ማደግም ቀላል ነው። በሚኒስትሪም በጣም ዓለምን ሁሉ መውረስ ቀላል ነው። ግን ያው ጠላት የሚሰራው በሰዎች ነው። እውቀቱ የሌላቸው ፓስተር ክሪስ እንደዚህ ይላል፣ ለአንዳንዶቹ በጣም ተፋይተናል ይላል እና እኔ ስራ የጸሎት ነው ይላል እና ለአንዳንዶቹ በቃ ለማስለቀቅ እነዛ ሰዎች ዛሬ ብዙ ሰፖርተሩ ናቸው ማለት ነው፣ የሚሰሩ ሰዎች ናቸው እና ጸልዮላቸው ነው እንደዚህ የእግዚአብሔርን መንግስት እንዲሰሩ ያደረገ ማለት ነው። ግን እንደዚ አይነት ሰዎች ባይኖር እንደዚህ ዳት ማች ይህን ያህል በዓለም ላይ ኢንፍሉንስ አይኖርም ነበረ። የሚተባበር አላማው የገባው ሀሳቡ የገባው መንፈሱ የገባው መንፈሱን አላማውን የገባው ማህበረሰብ አብሮ የሚጸልይ አብሮ ሰፖርት የሚደራረግ ስለሆነ ነው በዓለም ዙሪያ በጣም ኢንፍሉዌንስ ያላቸው ማለት ነው። በፕራይቬትም እንደዚህ ነው፣ በፐርሰናል ላይፍም እንደዚህ ነው። ሰው እርስ በእርሱ ቤተሰብ የሚረዳዳ ሰፖርት የሚደራረግ ከሆነ በጣም ሲምፕል ነው ማደግ። ግን ያንን ማግኘት ነው ከባዱ ነገር። አንድ ልብ አንድ ሀሳብ አብሮ እውነተኛ ሰው ሆኖ እንደዚህ አይነቱን ነገር ማግኘት ቀላል አይደለም በጣም ቢኮዝ ጠላት በዛም የተለያዩ ሰዎችን ይዞ ለመጣል ስለሚሄድ ማለት ነው። እና የእግዚአብሔርን መንግስት በሙሉ ልብ በሙሉ አይምሮ በሙሉ መንፈስን እንድትፈልጉ ሀብት ንብረት የሚመጣ ነገር ነው። ሀሳብ አንድ ሀሳብ ካለው አንድ ቤተሰብ ካለው ቤተክርስቲያን ካለው እርስ በርስ የሚረዳዳ ማህበረሰብ ከሆነ ቀላል ነው ለማደግም እና የሚበልጠው ግን የእግዚአብሔር መንግስት ነው። አሜን ሃሌሉያ። ኢየሱስ ጌታ ነው። ሻሎም